ነብዩና ሙሐመድ አለይሂ ሰላቱ ወሰላም እንደ ውሃና የመሳሰሉ ሐላል የሆኑ ነገሮችን በመንጠጣበት ጊዜ ያስተማሩን አዳቦች ስነ ስርዓቶች አሉ። ከነዚያ መካከል የምንጠጣበትን ነገር በቀኝ እጃችን መያዛችን፣ ሁለተኛ መጠጣት ልንጀምር ስንል ቢስሚላህ ማለታችን፣ ሶስተኛ ነገር በመንጠጣበት ጊዜ ውሃው ውስጥ መተንፈስ የለብንም እቃውን ራቅ አድርገን እንጂ ማለት ነው። አራተኛ በመንጠጣበት ጊዜ በሶስት ከፋፍለን መሆንም ደግሞ የነብዩ አለይሂ ሰላቱ ወሰላም ሱና ነው። አምስተኛ ጠጥተን በጨረስን ቁጥር ደግሞ አልহামዱሊላህ ማለትንም ነብዩና ሙሐመድ አለይሂ ሰላቱ ወሰላም አስተምረውናል። ይህ ነገር በተግባር ግልጽ እንዲሆንልን የምንጠጣበትን በቀኝ እጅ እንይዝና ቢስሚላህ እንላለን። አልহামዱሊላህ ከዚያም ቢስሚላህ ከዚያም አልহামዱሊላህ ከዚያም ቢስሚላህ ከዚያም አልহামዱሊላህ። በዚህ መልኩ ነው ነብዩና ሙሐመድ አለይሂ ሰላቱ ወሰላም እንድንጠጣ አደብ ስነ ስርዓት ያስያዙን ማለት ነው። አላህ የተግባር ሰዎች አድርገን። ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።